ሰላም ብላል ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናቸው? ሁሉ አማን ነው? እዚህ ለምን ነበር የመጣሁት? እዚህማ የመጣሁት እንግዲህ ቤተሰቦቼ የጠየቁኝ ጥያቄ እና ያዘዙኝ ትእዛዝ ነበር። ማቻ ማለት ምንድን ነው ብሎ የጠየቁኝ ቤተሰቦች ነበራችሁና ለእናንተ መልስ ለመመለስ በቪዲዮ መልክ ይዤላቸው መጥቻለሁ። ማቻ ማለት ቆንጆ ኮፊኢን ያለው በጣም በሶስተኛ ሰንጠረዥ የሚቀመጥ ቆንጆ የትኩስ ነገር መጠጥ ነው። በጣም ቆንጆ ነው። ይህን ማቻ በምናዘጋጀዋለን በዞያ ወተት እንዲሁም ደግሞ በሀጃ ወተት መጠቀም ትችላላችሁ። እንግዲህ እንዲያጣፍጥላችሁ ከፈለጋችሁ ደግሞ የቴምር ስኳር በስሱ ሳይበዛ መጠቀም ትችላላችሁ። ማርም በትንሹ መጠቀም ትችላላችሁ። ካዘጋጃችሁ በኋላ አንድ ላይ እንዳታፈሉት ከሱ ጋር ማለት ነው። እንግዲህ ማቻ እንዴት ነው የሚዘጋጀው ለምትሉኝ ደግሞ ያው እዚህ ጋር መበጥበጫው አለች። መበጥበጫዋን ትገዛላችሁ እዛው ማለት ነው። ያው ጥግ ላይ ያለው መበጥበጫ ነው እና 12 ዩሮ ነች። ወይም ደግሞ ሙሉ ካርቶን መበጥበጫ አለ ማለት ነው። እሱን አሳያቸዋለሁ። ማቻዎች እቺ መበጥበጫ ነች አያቸዋት። እና ማቻ ያው በተለያየ እንትን የተዘጋጀው በቫኒላ የተዘጋጀ አለ፣ ማቻ ላቴ በተለያየ ጣዕሞች የተዘጋጁ እንትኖች አሉ። እንደዚህ አድርጋችሁ ማዘጋጅ ትችላላችሁ። መበጥበጫው ያው እዚህ ጋር ካርቶኑ ያው አሁን አሳያቸዋለሁ ማለት ነው። ሙሉ ካርቶን እዛው ሙላ ላይ ታገኙታላችሁ። 12 ዩሮ ነው መበጥበጫው። ሳህኑ አንድ ላይ ነው ያለው፣ እዛው ታገኙታላችሁ። እንዲሁም እዛው አካባቢ ደግሞ ሻዮች፣ የተለያዩ ሻዮች ካሚልቲ፣ ግሪንቲ የተለያዩ ነገር ፍሬው ራሱ ነው ያለው ኦሪጂናሉ ማለት ነው። እዛው ታገኙታላችሁ ማለት ነው። እና ያው በተረፈ ያው ማቻ በእንደዚህ አይነት መልኩ አዘጋጅታችሁ መጠቀም ትችላላችሁ። በጣም ቆንጆ ትኩስ ነገር ነው ማለት ነው። እና የኛ አበሻ ብዙም ጊዜ አልለመድነውም። ያለመድነው ነገር ከሆነ ይህን ሞክሩት። ያነሰ የጎደል ያልገባችሁ ነገር ካለ ቪዲዮ ላይ ጠይቁኝ። ኦንላይን ላይ ሲመጣ በደንብ አብራራላችኋለሁ። መልካም ቀን